ፈታ ብለሻል። ፈታ ቡና ጠጥቼ እኮ ነው። ቡና ልጠጣ እያልኳቸው አይደል የገባሁት። ትንሽ ነቃ ብዬ ወሬ እንዲመጣልኝ። የኔ ነገር እኮ አንድ ቀን ፈታ ነው፣ አንድ ቀን ለቅሶ ነው፣ አንድ ቀን ኩርፊያ ነው፣ አንድ ቀን ደግሞ መቼም ዱንያ እንዲህ ነው አይደለም። ምድር ላይ ሰው ሲኖር ሁሌ የደስታ ሁሌ ለቅሶ የለም። እና አሁን ደግሞ ጓደኛዬ ጋር ስልክ እያወራሁኝ ዶራል እንዴት ነው እያገኘች ነው ወይ እያለች ነው። እንዲህ በቀላል ዶራልማ እስካሁን ባገኝ እኔ ምን እሰራለሁ ሰው ቤት እያልኳት ነው። አህላምዬ አለሽልኝ አይደል? አልወጣሽም? የወጣሽ መስሎ የነበረ ያገልቤ በቃ 3 ሰዓት ልሙላ ማለት ነው። ካላችሁማ ከመጣችሁ 3 ሰዓት ልሙላ እና ለወጣ እያሰብኩ ነበረ። ቡና አፍልቼ በእውነት አንድ ስኒ ብቻ ጠጥቼ አስጠላኝ። ለምንድን ነው ሰው አፍልቶ ቢሰጠኝ እኮ 2 ስኒ 3 ስኒ ጠጣለሁኝ ሰው አፍልቶ ከሰጠኝ። እኔ ግን ምግብም ይሁን የሆነ ቡናም ይሁን የሆነ ነገር ስሰራ ከዛ ያስጠላኝ።